አሁን እንደምታወቅ ነው ከወገብ በታች ጭቃ ብቻ ነው ሲጫወትም ሰውነቱ በሙሉ በጭቃ አላውሰው ነው የሚጫወተውና ሆኖም አለ። አሁን እንዲህ ስታይ በፊት ያየው ሰው ካልሆነ በስተቀር የነበረውን ችግር ማንም አለ። ስለዚህ እኔ ሳስረዳችሁ እዚህ ቦታ ላይ ፍላጎት ያላቸው 4 አካል ነው። ቤተክርስቲያን 7 ቤተክርስቲያን እዚህ ላይ ይወጣል። ቤተክርስቲያን እዚህ ላይ ይሆናል። ወጣቱ ደግሞ እድሜያችን የጨረስነው እዚህ ላይ ነው። በጭቃም ቢሆን በምንም ቢሆን ለእኛ ነው ይገባኛል። አርሶ አደር ደግሞ መሬቴ ነው ሀብቴ ነው ይገባኛል አይደል? ከዛ በኋላ ምንድን ያደረግነው የአርሶ አደሩ ሶሺዮን ሰበሰብነው። እሱም የሚገባውን ተከተለ። የወጣቱ ክፍል ለወጣቱ ብቻ ሳይሆን ለአዋቂ የሚሆን አዋቂዎች በሩጫም በተቀምጦ በመሆናቸው አካባቢን እያዩ መጽሐፍ ለማንበብ እንዲመቻቸው ተደርጎ ለአዋቂ ለወጣቱ ተሰራ። ለቤተ ክርስቲያኑም ከዚህ ውጭ እንደማይሆን አድርገን ለቤተ ክርስቲያኑም እዛ ሰባቱ አድባራት ተቆጥበት ለጸበል ቦታ 80 መኪና በላይ ይቻል ከ80 በላይ 80 ቦታ ይሞላል። እሱን አድርገን ከጀርባ ሜዳ ሶስት በአንድ የሚባል ማለት እሱም ተጠቅሞ ማምናኑ ያለምንም ጭንቀት ያለምንም ችግር እዚህ ሊጠቀም ወጣቱን ሊጠቀም አሳዘኑ ተጠቃሚ ሆናል። ተጠቃሚ ሆነ አራቱን የማቻቻል ስራተን ይሄኛው ደግሞ ከዚህ በፊት የሽታው አያስቀምጠም። አንደኛ አጠና ነበረ፣ ሁለተኛ ደግሞ በጎችና ፍየሎች የሚሸጡበት ቦታ ነው። ወረዳ ፍቅር ነው። ወደ 16 ማህበሮች እዚህ ላይ ተደራጅቷል በበግና በፍየል ለመሸጥ ማለት ነው። እሱ ብቻ አይደለም። ገለባ ለእንትናው ሳር ስለሚያስፈልግ የሳር ፍርፍራፊ የበተናቸውና ሽታቸው አካባቢውን ያውጡ። ይህ ቪዲዮ እየቀረጽኩ ካቆየም በኋላ ኮሪደር መጣ። ኮሪደር ቀየር ወደ ኮሪደር ሲቀይሩ ለእነዚህ ሰዎች ከዚህ የተነሱ ሰዎች በፍላሽ እንትን ካላረግ ቢዚ ያደርጋቸው ማህበር ስለሆነ አገልግሎት ስለሚሰጡ እነሱ ቦታ ያስተራል። ይህም ቦታ ቀረስኩት መጀመሪያ እንዳለ ፏፏቴ እንዲኖር ወጣት ማዕከል የወጣት ማዕከል ፎቶ በቃ እኔ እፈልጋለሁ። የአንደኛ ደረጃ ትምህርት ቤት ነው። አይ ትምህርት ቤት ነው። አይ ትምህርት ቤት ጉልጉላ ራዕይ ይበቃል። ቪዲዮ ሲስ ያዙ ፊት ለፊት ሊድ እንደዚህ ቅረጹ። እየቀረጽኩ አውቄያለሁ። አበልጽጎ ነው አካባቢን የሚያየውና በዚህ ልክ ነው
ካሜራንም መጠቀም ትችላለህ። ካሜራ እስካሱ ደንዲስ ቪዲዮ ወራራ እንካ ካሲካ አስቻለሁ እኮ ሰብሰብ በሉ ተብሎ ገራባጭ ረብቲ ኦቱሜ ቲሪ አንሳስ አው በታንሳኛለ እሺ ፎቶ ረብቲ ተፈይሳ ኦኒን ጀዱ ጉራቼሲ እንጉራቼሲ በቃ ጮፌታ የወበን ማለት